ኖርተናል ፈልግን ያገኘሽ ሰዎች ምግብ ሳይበሉ እንዴት ውፍረት እንደሚቀንሱ የምታሰለጥነው አሰልጣኝ እንግዲህ በምግብ እጥረት መሞቷ ወሳ ማብሻ ፒፕል ዛሬም ባበደ ቪዲዮ ተመልሰን መተናል። የባለፈውን ቪዲዮ እንዴት አያችሁት? ኮሜንት ላይ አሚን በሉ ብዬ ነበር። አሚን አላላችሁም? ያደረጋችሁ ያላችሁት ነገር ንገሩኝ ብዬ ነበር፣ አልነገራችሁኝ። ኤኒዌይስ የባለፈው ቪዲዮ አሪፍ እንደነበር ተስፋ አደርጋለሁ። እንግዲህ በአዲስ ቪዲዮዎች እንደዚህ ተመልሰን መተናል። ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንደገና ደግሞ ይሄን ቪዲዮ የምታዩ አንተ ወይም አንቺ ብለናል ማለት ነው። ዛሬም ያባበዱ የዩቲዩብ ቪዲዮዎች ይዘን መተናል። እንዲሁም የሚታወቀው ሰሞናዊ የሆነው ወሬ በዓለም አቀፍ አነጋጋሪ የሆነው የሜላትና የማርቆስ ፊልም እንዲሁም በኮሪደር ልማቱ ላይ በአደባባዩ ላይ መታየት ጀምሮ ሜላት እባክሽ ደቂቃ ጨምሪልኝ በማርያም እነዚህን በፉት ሜላት ክፉ ነሽ። እንግዲህ እነዚህን የመሳሰሉ ቪዲዮዎች ይዘንላችሁ መተናል። ሼር፣ ሰብስክራይብ፣ ላይክ ያደረጋችሁ የተመቻችሁን አስተያየት ካላችሁ ደግሞ ኮሜንት ላይ እንድታስቀምጡልኝ በትህትና ጠይቃለሁ። ሁልጊዜ እንደምንላችሁ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ያላችሁ ቤተሰቦች ይመቻችሁ እያልኩኝ ዳይ ወደ ቪዲዮ አደገኛ የሰፈር ሌባ ስልክህን አስደውለኝ ሲልህ ብራዘር የሳቷ እንዴት ነሽ? ብራዘር አለሻ ስልክ ይዘሻል? እንዴ ሲያስደውይ ይዘሻል? አሁን ምን ስላለው ያ ነገር ያሰው ነው ግን አሁን ምን ስላለው ያማል አንተ በቃ እንደነገርኩ ነው። ይሄ ደግሞ በቃ የጀለሴ ስልክ ምንድነው? ሰርግ ላይ እኮ ትንሽ አንተ ያማል እንዴ ስልክ ሰጠው ብሎ እንደዚህ አልፋታ ይለኛል እንዴ? ምን አይነት ሰው ነው? በቃ እንደነገርኩ ነው። ምንድነው? አንተ አውቄያለሁ እኮ የቅድሙ ልጅ ነህ አንተ። በቃ እንጂ ከማን ማጥሩ ነገር ይልባ አሬት ባክ ነይ ፍቼ እኮ ነው ያመጡት። ይሄ ምን አቆይ ማታ ደግሞ አገኘህ ትወጣታለህ ከቤት በእግዚአብሔር ላይ ያያችሁ ነው ላይ ሰጣታ ላይ ተጠፋ አንተ ነው የምትወስደው። እሺ ተጠያቂ ነህ። በሰንተ ማጋደላል ምን ማታወጣ ማለት ነው እንዴ? ወደሽ ከገባሽ ቢገፉሽ ቢረግጡሽ አይባሽ ራስ ከሰጠ በኋላ መጮህንም አያደርግም። ብራዘር ምን ስራ ብለህ እንድትነሳሳ የሆንክበት ምክንያት ምንድን ነው? አንደኛ የሆነ ፊልም የሚከታተለው ፊልም አለኝና እና በትርጉም ነው ማየው ያን ፊልም እና እሱን እያየው ነበርኩ እና ፍጻሜው በጣም የሚያስለቅስ ነበረ። አዎ በጣም አለቀስኩ። ማወኔው ሰዎች ሁሉ ሞቶ ምናምን ሲያልቁ ከዛም አለቀስኩትና እኔ አንድ ፊልም ልስራ ከዚሁ ምዕራፍ ተነስቼ አልኩት እና ለራሴ ያሰብኩትና ጠዋት ተነስቼ እንግዲህ ለወይዘሮት ነው የስምንት ዓመት አለች። ያው አንቺ ንገሪልኝ እሺ። በተለይ ደግሞ እንደማፈቅረው በደንብ አድርጌ ነው የምነግርሽ። ኬክ አታስቢ እሺ፣ በእኔ ይሁንብሽ አታስቢ። መጣው ፊላ ወይ እንዴ ነሽ? አለው ወይኔ በእናትህ ኬኬን እኮ እንደምታፈቅራት አውቃለሁ። ግን በቃ በጣም ተገድጄ ነው ይሄንን ነገር የምነግርህ። ማለት የ4 ዓመት ሪሌሽንሺፕ ውስጥ ነው ያለችውና አሁን ራሱ ሽማግሌ ሊላክ ነው። በቃ ለምን ሽማግሌ እንደሚላክ ታውቃለህ? አረገዘች። በቃ ድንገት አረገዘች። የምርሽ ነው? አዎ ልታገባ ነው እና ሽማግሌ ተልኳል ምናምን። አርግዛ ነው ደግሞ ከባዱ ነገር ማለት ነው። አውቃለሁ እንደምታፈቅራት ግን በቃ ቢያንስ በቃ እሺ የሚሆነው ይሁን። እንደምወዳት ብቻ ተወቅስ። ይሄን እንኳን ንገሪልኝ። ትንሽ ልቧ እንኳን ቀራራ። ስማም አንተ እንዴት እንደምትወደው ያኛውን ልቧ እርግፍ እስኪል ድረስ ነው። እኔም በጣም ነው ልቤ እስኪል ነው የምወዳት። በቃ እሺ እነግርልሃለሁ። ወይ ግን አይዞህ እሺ ይላል። አሁን ዘይዳ ነገር ነው የምትለው። ወይ በእናትሽ የሚሆን አይነት ነገር አይደለም። አንቺ እኔ እንደዚህ አልጠብቀውም ነበር። በጣም የምወዳት ፍቅረኛ አለችኝ አላለም። ስለአንቺ ደግሞ ነግሯለሁ። ጭራሽ እኔ በእንደዚህ አይነት መልኩ አስቤያት ራሱ አላውቅም። እኔ ታይፕ አይደለችም፣ የምወዳት ሴት አይደለችም። በፍጹም ራሱ አላስባትም። በጣም ነው የምጣላት አላለም መሰለሽ። አይዞሽ ጓደኛዬ፣ የምር በቃ ወንዶች እኮ እንደዚህ ናቸው፣ አስመሳይ ናቸው። አይዞሽ ጓደኛዬ ያልፋል። እንዲቻላል እንዴ? እንደዚህ አይነት ቶክሲክ ከሆኑ ሰዎች መራቅ ነው እንዴ? ምን አይነት ወረኛ ናት በእናትህ! ወረኛ ባሊራስ ታፈላ። ቀጣይ ቪዲዮ ጀግና እኮ ነኝ።
አንተ የኔ ወንድም በመሆን በጣም ነው የምኮራብህ። በቃ ሁሌ አብሬ ነኝ። የሰፈሩ ጉልቤ ትናንት ዕለት በጣም ያናዶኛል። እጄ መትቼው ልመጣ ነው። እሺ እሱን ከመታማ ደግሞ አንጠልጥላል። እንደው አንተው ወንድ ነህ? አዎ ወንድ። ኧረ ልጁን አስገደልከው። ተው ወንድ ነህ አልኩህ እኮ እኔን። አዎ እስቲ መጥቼው ልምጣ። አስደስተኝ እስኪ። በዚህ ነው ደግሞ እናመጣለን። እስቲ ወንድ ነህ እስቲ አርሰናል ስፈልግ ነው ያገኘሁሽ። ቆይ አገኛለሁ፣ እገላለሁ። ወይ ሰፈራት ኖራት እንዳላገኝ ተመልሼ ስመጣ እገላለሁ። ማይነጋ መስሎኝ ሰው ጋር እየተጣለው በገዛ ሰፈር የተሳቀቀ ሙኩ አገኘው ወይ ትናንትና ምንድነው ለፍልፈህ ሄድክ? ኧረ ትናንት እኮ የሆነ እንትን የሆነ ሰው ልኮኝ ነው እንደዚህ አድርግ ብሎኝ ነው። የሆነ አድርግ ያለኝ አካል አለ። እሱን አመጣልሃለሁ። ሲያሳየናል። እሺ አመጣልሃለሁ። እዚህ ጋር ሳይኝ እሺ አመጣልሃለሁ። እሺ ህይወትክን ከፈለግከው ይዘው ነው። ይኸው አምጥቼዋለሁ። ምን እቺ ናት አንተ ጋር እንድጣላ ማታ የላክችኝ እቺ ናት። ሹፈት ነው ሹፈት ነው። እኔ በጣም ነው የምትኝ እግዚአብሔር የሚሰራቸው ኮንተንቶች ያበዱ ናቸው ማለት ነው። ያልቻለው መች። ለማንኛውም ቀጣይ ቪዲዮ ዛሬም ልንማርነቅ ነው። አሜን አሜን ትላላችሁ። ትናንትና 1 ሚሊዮን ብር ትዝ አላችሁ? አሜን ትላላችሁ። በእኔ ደስታ የሚቃጠል ጠላት ካለኝ እኔን የሚረሳበትን ትልቁን ደስታ ጨምረ ስጠው። አሜን አሜን ብለናል። ለዚህ እንግዲህ እናንተም አሜን እያላችሁ ኮሜንት ስራ አስቀምጡልኝ። ይመቻችሁ። ሌላ እባክሽ ድራፍት ጨምርልን። አጨምርልንም እንግዲህ እንደነገርኳችሁ ሌላትና ጳውሎስ ፊልም ዓለም አቀፍ አነጋጋሪ ሆኗል። እንግዲህ ድራፍት የቤት ውስጥ ገብቷል። ይመቻችሁ። እንግዲህ እንቀጥል። እንደዚህ አይነት ኮንተንት የምትሰሩ ልጆች ግን ማለት ነው የምር አሉ ኢትዮጵያ ውስጥ። ሳፈምሱ እንዳትገዳደሉ፣ እንዳትጨራረሱ ባካችሁ። ቀጣይ ቪዲዮ ምን ያስደነግጥሻል? የተሸፋፈነ ሁሉ ሌባ ነው እንዴ? ይኸውልሽ አንድ ነገር ልምከርሽ። ታዋቂዋ ማን ያለብሽ ዲቦ ምን አለች መሰልሽ? ዶንት ቡክ ባይ ጀጅ ከቨር አለች። ምን ማለት ነው? ሰውን ባለባበሱ አትገምቱ ማለት ነው። ሌላ ጊዜሽ እንደዚህ አታርጊ እሺ? በቃ ችግር የለም። ለሌላ ጊዜ እንደዚህ አታርጊ። እንደዚህ አይቻልም። እንደዚህ እንደ አሁን እንደውም በዘነጠው ነው የባሰው። አይ በጣም ዘንጦ ብዙ ነገር የሚያረግሷል እንዲህ ባለባበሱ። ቀጣይ ቪዲዮ እንደምን አላችሁ? አረብ ቤቴን ይሰጠኝ ቤት ይሰጠኝ አዳነች አቤት ሴፉ ፋንታውን ዶክተር አብይ አህመድ እኔ በጣም ተቸግሬያለሁ። ቤት ይሰጠኝ ስል በቤቲዝም ስም እየጠየቅኩ እባካችሁ ባለሀብቶች ቤት ስጡኝ፣ ቤት የለኝም፣ ተቸግሬያለሁ፣ ኑሮ ከብዶኛል፣ ቤት ኪራይ ወገቤን ሆዴን እግሬንም እያመመኝ ነው፣ መንቀሳቀስ አልቻልኩም በቤት ኪራይ ምክንያት። እባካችሁ መንገል ኧረ ዘንድሮ እንደማይመጣብህ የለም። ፍቅር ሲዝም ሄደልን ስንል ቤቲዝም የሚባል መጣልን። እኛም ፈልግ እስቲ ቤተሰቦች፣ ኧረ አዲስ ኧረ እንደው ዘንድሮ መከራችንን አየን። 40 seconds to go. Ethiopia still in front, 973 milliliters. Tesfaye is pouring his heart out. Look at that China at 723, the U.S. at 639 timer liters. Tesfaye is pouring his heart out. Look at that China at 723, the U.S. at 639. እቺ ነገር አይሆናት ግን እውነተኛው ብትኖር አንደኛ የምንወጣ አይመስላችሁ? እኮ ቀጣይ ቪዲዮ ወይኑ ሰላም ወይ አለ ጉራጌ አንግ ሲመጣ ወይ ተመስገን ወይ አቸሙኝ ነገር ይያምሩ አረ ጨፈራሉ ቆይና ቀጣይ ቪዲዮ ይሄ
መንገድ ላይ ማለት ነው በየአጥሩ በየምኑ ስንታችሁን ተቀምና እንደዚህ ታራግፉና መታችሁ ሰላም ምትሉ ነው። ምንድነው ምን እናምታችሁ? እኛ ሼም ይዞ ነው ሰላም እንላችኋለን፣ ግን እናንተ ህሊና የላችሁ። እዛ ጋር ሸንተ መተ ሰላም ስትለኝ ሼም አይዘ በሽተኛ መቼም እዛ አጥር ስር ሽንትን እየሸናከ ነው መጥቼ የእጅ ውሃ ቀልቼ ይላል አልጨብጠ ነገር ግራ መታጋቡንኛል። እሱ ይቅር ደግሞ እሱ ይቅር መጨበጡ ይቅር መተ ምግብ ምበላው እጅን ሳትታጠብ አንተ ግማታም የገማክ ውሻ ራሱ ትቷል እኮ አሁን አጥር ስር በነገራችን ላይ መሽናት ትቷል። ጾም ሆኖ ምን ሆናችሁ ነው? አድሙ እንጂ እየታጠሩ ወገን አንግማሙ። ክፉ ነገር ልታናገረኝ ነበር። አሁን እኔ አይደለም መጨበጥ ብቻ አንቺ ራሱ ምን አሳየሽ ነው ቆመሽ። እንግዲህ መቻችሁ ቀጣይ ቪዲዮ። እሺ ሰላም እንዴት ነህ? ሚሪንዳ ነው እንዴ ያስከው? አዎ ሚሪንዳ እንትን ትንሽ ቤት ቁጭ ብዬ ስለምወደው እሺ ግን እቺ አንድ አይበቃንም? ልጄም አለች። እሷም ትወዳለች? አዎ በጣም። አዎ ምን ነው? አይ እሺ አመሰግናለሁ። እሺ እንዴ ልጁ ምን ሆኖ ነው? አረ ልጅ አስተቃየችው። አረ ሌላ ቤት ፈልግ ወይ ለቀውጣላት። ሰዎች ምግብ ሳይበሉ እንዴት ውፍረት እንደሚቀንሱ የምታሰለጥነው አሰልጣኝ እንግዲህ በምግብ እጥረት መሞቷ ከሰሞኑን እጅግ መነጋገሪያ ሆኗል። ከጀርባ የምትመለከቷት ካሮሊን ትባላለች። ፖላንዳዊ ናት። እንግዲህ ሰዎች ምግብ ሳይመገቡ እንዴት እንደሚቀንሱ በማሰልጠን ነው የምትታወቀው። ብዙ ጊዜም እንግዲህ የእሷን ምክር ተከትለው ብዙ ውፍረት የቀነሱ ሰዎች አሉ። ነገር ግን የእነሱ ምስክርነትም እጅግ መነጋገሪያ ሆኖ ነበረ። ምክንያቱም ሰዎች ምንም አይነት ምግብ ሳይመገቡ 3 ቀን እንዲቆዩ ታደርጋለች፣ እንዲሁም ደግሞ እንደዛ ታደርገናለች። መፍትሄዋ ኢፌክቲቭ ነው፣ ቢሆንም ግን እጅግ በጣም ከባድ ነው ብለው ተናግረው ያውቃሉ። ነገር ግን እጅግ በሚገርም ሁኔታ ካሮሊን እንግዲህ በምትሞትበት ጊዜ ስትመዘን 22 ኪሎ ብቻ እንደምትመዝን ተናግሯል።